ናቡከደነጾር የሚባል የባቢሎን ንጉስ አለ። ንጉስ ነው፣ በብዙ ሰራዊት የሚታጀብ ነው፣ በአማረ ቤተ መንግስት ውስጥ የሚኖር ነው። ነገር ግን ጣዖት የሚያመልክ ንጉስ፣ ስልጣን እያለው በብዙ ሰራዊት እየታጀበ በአማረ ቤተ መንግስት ውስጥ እየኖረ ነገር ግን እግዚአብሔር የሌለው ጣዖት አምላኪ ንጉስ። ስገዱ አለ። በዛ በባቢሎን ከተማ የሚኖሩትን ህዝቦች ሰብስበው ስገዱ አለ። በዚህ ሰዓት ሌላ ቆምኩት የወርቅ ምስል ለምንድን ነው ማሰግዱት አላቸው። አይ እኛ የምንሰግደው የምንበረከከው ምናመልከው የአብርሃምን አምላክ የይስሐቅን አምላክ የያዕቆብን አምላክ እግዚአብሔርን ነው ምናመልከው፣ ለሱ ነው የምንሰግደው፣ ለሱ ነው የምንበረከከው አሉት። ከዛ ንጉሱ ተቆጥቶ እንደዚህ አላቸው፣ አሁን አለ የመለከቱን የእምቢልታውን የዘፈኑን የክራሩን የዋሽንቱን ድምፅ ስትሰሙ እኔ ላቆምኩት የወርቅ ምስል ስገዱ፣ ማትሰግዱ ከሆነ ግን አላቸው ወደ እቶን እሳት ውስጥ ትጣላላችሁ አላቸው። ሕፃናቱ የዚህን ጊዜ ሳይፈሩና ሳያፍሩ በእምነት ድፍረት ሆነው የምናመልከው አምላክ ከሚነደው እቶን እሳት ውስጥ ያድነናል፣ ባያድነንም ቁርጥህን ወቅ፣ አንተ ላቆምከው የወርቅ ምስል አንሰግድም ማለት። በንጉሥ ፊት እንዲቆሙ መናገር እግዚአብሔር ካልረዳ፣ እግዚአብሔር ካላገዘ፣ እግዚአብሔር ጸጋውን ካልሰጠ በጣም ከባድ ነው። መጽሐፍ ምንድን ነው የሚለው? ስጋን የሚገድሉትን አትፍሩ፣ ነገር ግን ስጋንም ነፍስንም መግደል የሚችለውን እግዚአብሔርን ፍሩ ተብሎ ነው የተጻፈ። ዛሬ ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የተመዘገበ የእግዚአብሔር ቃሉን አስተውሉት። ነገራቸውን የፊጥኝ አሰሯቸውና 49 ክንድ ወደሚንበለበለው እሳት ውስጥ ወረወሯቸው ይላል። ልክ እሳት ውስጥ ሲጨመሩ እግዚአብሔር መልአኩ ቅዱስ ገብርኤልን ወረድ አለው፣ ልጆቼ እሳት ውስጥ ገብተዋል አለው። ከሕፃናቱ ቀደመና መልአኩ ቅዱስ ገብርኤል እዛ እሳት ውስጥ ገባ፣ የእሳቱንም ኃይል አጠፋላቸው።